ዛሬም እንደተለመደው ሶስት ወጣ ያሉ ቪዲዮዎችን አይተን እንመለሳለን። ቡዜ እንግዲህ በመጀመሪያ ደረጃ የመጣችበትን መንገድ አለ። ስለሱ ቪዲዮ ማብራሪያ እንሰጣለን ማለት ነው። ስለ የሩታ እየሄደችበት ያለውን እና የወንድሟ ደግሞ ግፍ እየተፈጸመበት ያለውን ነገር ነው ያብራራችው። ኦልሬዲ ወንድሟ ስለሆነ ማለት ያለባትን ነገር እያለች ስለሆነ ምንም ነገር አይሰማንም። ሁለተኛ ደግሞ ሩታ ከሄርሚዬ ጋር ተገናኝተዋል። ሄርሚዬ በዚህ ጉዳይ ላይ ምን እያለች ነው? ይህን ነገርስ ልክ ነው ወይስ አይደለም የሚለው ነገር ማብራሪያ እንሰጣለን። ሶስተኛ ደግሞ በመጨረሻ በፍቅር ቲዩብ የተለቀቀው ከአብርሽ ጋር የተገናኘችበትን አንድ እውነታ አለ። ያ እውነታ ደግሞ ምን ይመስላል የሚለውን ነገር በደንብ ማብራሪያ እንሰጥበታለን ማለት ነው። ስለዚህ በመጨረሻ ጀምረን ወደ ላይ ከፍ እያልን እስከ መጨረሻ አብረን ዘልቃለን። ሰላም ተረሳው። ሰላም ወደ ኪራ ቻናል ተመልካቾቼ እንዴት ናችሁ? እንዴት ቆያችሁ? እንዴት አደራችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ በተከሰተው ብዙ ቪዲዮዎች አሉ። ብዙ ቪዲዮዎችን ለመስራት ብዙ ጊዜ ያስፈልገኛል። ግን ኦልሬዲ ሌላ ተጓዳኝ ስራ አለኝ በሚለው ማታ ብቻ መጥቼ የሚጠበቅብኝ ነገር ነው ማብራት ያለብኝና ስለሱ ነገር እናወራለን። እንዲሁም ግን አጣበን 3 ቪዲዮ ዛሬ በስነ ስርዓት እናያለን። ይሄን ቪዲዮ ዛሬ ከትናንትና የበለጠ ነገሮቹን ውስብስብ የሚያደርጉት ነገር መሆኑን በደንብ ገብቶኝ ብቻ አላቅም። በጣም የሚያስጠላ ነገር ነው። ፍቅር ገና ከመጀመሯ በፊት ምን እያለች ነው? አብርሽን አንተ ስትጀምር የሆነ ድንዝዝ ያልክ ሰው ነህ፣ ድንጋይ ነህ እያለች አብርሽ ድንጋይ ነህ፣ ከድንጋይ ባለፈ ኮብልስን ቢያንስ ሃንግ የሚሰሩ ሰዎች ለሃንግ መምቻ እንኳን ይጠቀሙበታል። አንተ ለምንም ማትጠቅም ሰዎች የሚረግጡት ኮብልስን አለ አይደለ? እሱን አይነት ድንጋይ ነህ፣ ጥቁር ድንጋይ። በጣም የሚያስጠላ ባህሪ፣ በጣም የሚያስጠላ አካሄድ፣ በጣም የሚያስጠላ አቋም፣ በጣም የሚያስጠላ ውሳኔ የምትወስን አይነት ሰው ነህ እየተባልክ ነው አንተ። ትናንትናም ከትናንትና ወዲያም ከሩታ ጋር የጀመርክቱን ፍቅር እንዳለ ነው በልቤ ብለህ ከሄርሚ ጋር ጀመርክ። ኖ አንቺን ረስቼሻለሁ ብለህ ደግሞ ከሄርሚዬ ጋር ደግሞ ሌላ ፍቅር ጀመርክ። ምንም ሳታደርግ ያለ አንዳች ምክንያት ደግሞ ከመሬት ተነስተህ ምንም እንዲሁ አንድችም የሆነች ቅንጣት የምታክል ምክንያት እንኳን ሳትኖር ተመልሰህ ደግሞ አሁን ከሁለታችን መሮጥ አልፈልግም ሌላ ፍቅረኛ ይዣለሁ በሚለው ደግሞ ሳፕራይዝ ታደርገናለህ ብለን በምናስብበት ሰዓት ፍቅር ይዘልን መጣ። ፍቅር ደግሞ እኛም እንደምናውቃት የሚዲያ ሰው ነች። ከዳጌ ጋር ልቅ ያለ ፍቅር አለችበትን ሰዓት ላይ እንዲሁ ከአልጋዋ አስነስተ እዚህ ጋር መጥተ ሌላ ታሪክ አስነሳልን። ትናንትና ፍቅር ከሩታ ጋር ነው ይሄን ነገር እኛ የፈጠርነው ነገር ነው ተብሎ ሌላ አሽሙር መጥቶብን ሰደብናቸው። የሚያስጠላ ባህሪ መሆኑን ነገርናቸው። ከዛ ባለፈ ደግሞ ለሄርሚዬ ጉዳት እንግዲህ ነገ ጠዋት የተሻለ ነገር እስከምታገኝ ድረስ ሁሌ የተሻለ ነገር ብቻ አይሆንም፣ መጥፎ ነገርም ይገጥማል። ስለዚህ ነገርም ተቋቋሚ ብለን እንድትቋቋም እያደረግን ነበረ። አሁን ላይ ደግሞ ዛሬ በባሰ ምክንያት ሌላ ታሪክ ደግሞ ፍቅር ሌላ ታሪክ እየፈጠረች ነው በዚህ ጉዳይና ስለዚህ ጉዳይ በደንብ ዲቴል ማውሪያ እንሰጣለን ማለት ነው። ሰላም ተረሳውም። ሰላም ወደ ኪራ ቻናል ተመልካቾቼ እንዴት ናችሁ? እንዴት ቆያችሁ? እንዴት አደራችሁ? እኔ በጣም እግዚአብሔር ይመስገን። እንግዲህ ዛሬ ከእናንተ ጋር የምቆየው ኪራ ወንድማችሁ ነኝ። ስቲል ናው ከኔ ጋር ቆይታችሁ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ቪዲዮን ስትጀምሩ ላይክ በማድረግ ጀምሩ ነው ተወዳለው። በመጨረሻ ደግሞ ሐሳብ አስተያየታችሁን በኮሜንት ስር እየገባችሁ ማስቀመጥ ትችላላችሁ ለማወቅ ተወዳለው ማለት ነው። አሻም ስለዚህ ዛሬ ፍቅር ትናንትና ከሩታ ጋር የመጣችበት መንገድ ነበረ። በጣም የሚያስጠላ መንገድ ነበር የመጣችው። እሱን መንገድ ደግሞ አልሳካ ሲላቸው አይነት ነገር ሌላ ተጨማሪ የክፍተት ዘዴ እየፈጠሩ ይመስለኛል። ብቻ ግን ሀሳባቸው ሩታ ከአብርሽ ጋር እንድትሆን የማትፈነቅለው ድንጋይ እንደሌለ አውቃለሁ። ስቲል ነው እየፈነቀለች ነው። ትናንትም ይሄ ድንጋይ መፈንቀል ሳይሆን
በመተት ደረጃ የሚባለው ደረጃ ከኃጢአትም ኃጢአት ወንጀልም ወንጀል የሆነውን ስራ ሰርተው አልፏለች። ከዛ ባለፈ ደግሞ በጣም ትልቅ የማስመሰል ውሸት ትናንትና ሰምተን አልፈናል። ዛሬ ደግሞ ሌላ ድራማ እዚህ ጋር እየተፈጠረብን ነውና በዚህ ጉዳይ ላይ ቡዜ ዛሬ በለቀቀችው ቪዲዮ ወንድሜን ተውልኝ አለች። እውነቷን ነው። ተውት፣ አብርሽን ተውት፣ የራሱ ምርጫ እንዲኖር በዚህ በፍቅር በዚህ በመተት በዚህ በማስመሰል በዚህ በምናምን እያረጋችሁ አታጃጅሉት። ልጁን ሲጀመር ልጁ ጅል ነው። አበጋዝ ብቻ ነው በቃ መልሱና ጥያቄው የማይገናኝ አይነት ሰው እንደሆነ እናውቃለን። ግን ከዚህ በፊት የነበረበትን ሰብአዊነት ወይም ደግሞ የፐርሰናሊቲ የሚባለውን ነገር አሪፍ ነገር ነበረና እሱ ነገር ተመልሶ እንዲመጣለት የተሻለ ነገር ከእናንተ እንጠብቃለን። እኔ እንጃ አላውቅም። ሩታ ከአንቺ ጋር እንዲሆን የምትፈልጊ ከሆነ ለምን በተሻለ አይዲያ፣ ለምን በተሻለ ፍቅር፣ ለምን በተሻለ እንክብካቤ አትመጪም? ካልሆነ ግን አንቺ ጎርተሽውም አንቺ ደግሞ ይቅር ሳትይው ወደ ሌላ ጥያቄ እየገባሽ ግን አይሆንም። በማንም ጉዳይ ላይ ያልነበረች ምንም እሳቤ ላይ ያልታሰበች ፍቅር ደግሞ እዚህ ጋር መጣ ነገሮችን ሩታ ጋር ካልሆነ ሙቼ እገኛለሁ በሚለው እዛ ጋር ዳጊ መስዋዕትነትን እያስከፈለችው ሌላ ታሪክ በጣም የሚያስጠላ ነገር እየተፈጠረ ነው በዚህ ሰዓት ላይ። ስለዚህ ለምን ሄርሜላ ተጎድተዋላችሁ? እኔ በዚህ ጉዳይ ላይ ማርያምን እኔ ሄርሜላ በቃ የፍቅር ሰው ነች። እንዲህ ማስረዳት ካለባቸው አስረዳቱና ከአብርሽ ላይፍ እንድትወጣ ወይም ደግሞ የራሷ ላይፍ እንድትጀምር ማድረግ የምችልበትን መንገድ አዘጋጁ። ከዛ በኋላ ታዘጋጅ ነገር እየሆን በአንዴ እንደዚህ ከአብርሽ ህይወት መውጣት አለብሽ ተብላ የምትወጣ አይነት ሴት እንዳልሆነች ታውቃላችሁ። ምክንያቱም ይሄ በጣም ጥልቅ ስሜት በሚገልጽበት አይነት የፍቅር ቅላጼ ፍቅሯን እየገለጸች የምታፈቅረው ፍቅረኛው ነች ለአብርሽ። ምክንያቱም ተስፋ ሰጥቷታል። ይህን ተስፋ ደግሞ በምንም ተአምር ሊቆረጥ የማይችል ነገር ነው። ቢያንስ ሊቆረጥ እንኳን ብንል ነገሮችን የሆነ ይሄን ነገር በቃ አስፈላጊ አይደለም ብላ በምታስብበት ሰዓት እንዲሆን ብላ እንድታስብበት ማለት ነው የሆነ እሷ ውጣ ወራድ የሞላበት የሆነ ቻሌንጅ ስጧት እንጂ እኔ ግን አይገባኝ እኮ እዚህ ጋር ሩታ በቃ እሺ ትወጂዋለሽ፣ አብረን ትወጂዋለሽ፣ የልጅሽ አባት ነው፣ ሁለተኛም ሶስተኛም ልጅም ከሱ ጋር እንድትቀጥይ ትፈልጊያለሽ። በዚህ ጉዳይ ደግሞ ተቃራኒ ሆና ከጎንሽ የቆመችው ሄርሚ ነች። ሄርሚ ደግሞ በዚህ ልክ መጥፎ ሰዎች ወይም ደግሞ መጥፎ ባህሪ ያላችሁን ሰዎች ለመሄድ ምን አሳሰበች? ሄርሚ የፍቅር ሰው ነች። በቃ በፍቅር አሳምኛት። ከዛ በኋላ ፍቅሯን በራሷ መንገድ እንዴት ብላ ማስለቀቅ እንዳለባት ደግሞ በደንብ ስለምታውቅበት ታስረዳሻለች ማለት ነው። ከዛ ባለፈ ደግሞ ሌላ ጓደኛ ይዘሽ መጣች። ከዚህ በፊት ኤፍሬም ነበረ በጣም ግራ ያጋባን ሰውዬ። እሱ ዲክታተር ነው፣ ማንንም አይሰማም። ያኛውን በጥፊ ያኛውን በበራ ያኛውን በምናም እንዳደፍረው የአብርሽ ወንድም ሆነብን። ዝም እንዳንለው የሩታ ወዳጅ ሆነብኝ። ያኔ የሩታ ወዳጅ በነበርኩበት ሰዓት ማለት ነው። አንቺ ደግሞ እንዳንደፍርሽ ፍቅር ሆንሽብን፣ ዝም እንዳንልሽ ደግሞ መጥፎ ነገር መጣሽብን። ስለዚህ ምን ማለት እንዳለብን ራሱ ግራ የገባን ሰዓት ላይ ነውና ራስሽን ግን ይህን ውሳኔ ምን ያክል ፍቅር ጉዳት እያደረሽ እንደሆነ ትናንትና የደረሽበትን የፍቅር ጉዳት አሁን ሄርሚዬ ጋር እየደረሰ እንደሆነ በማወቅ ነገሮችን ረጋ ቀስ ብለሽ ለማስተካከል ሞክሪ ለማለት ወዳለሁ፣ ለማለት ፈልጋለሁ። ስለዚህ ዛሬ ደግሞ የመጨረሻ ሀሳባችን በጣም በዚህ ጋር እንድትሰሙ የምፈልገው ነገር ምን አለ መሰላችሁ? እኔ ቅድም ያልኳችሁ ነገር ፍቅር አንተ እንደውም ድንዝዝ ነህ
ድንጋይ ነህ ያለችን ነገር ማለት ነው ቀይ መስመር ላይ አስምርባትና አንተ ድንጋይም ድንዝዝም እንደሆንክ በዚህ ላይ እመንበት። ምክንያቱም ማንም መጥቶ የሚያደናቁርህን ሰው የሚያፈቅርህን ሰው ደግሞ የምትገፋ የምትሸሽ ወይም ደግሞ በእርግጫ የምትመታ አይነት ሰው መሆኑን በእርግጠኝነት በዚህ ጋር አሳይተህናልም አስረግጠህ ነግረህናልም። ስለዚህ ሄርሚዬ በዚህ ጉዳይ ላይ የምመክርሽን ነገር ቢኖር አሁን ቅድም ከሩታ ጋር የተገናኘሽበት አንድ ቪዲዮ አለ። እያመንኩሽ ለምን ከዳሽኝ፣ በዚህ ልክ እንድታደርግኝ እኔ አልፈልግም ነበረ ምናምናም ነገር በጣም ብዙ ነገር እያወራሽ ነበረ። የዛኔ ቀጥታ ምትቼ እኔ በሄርሚ ጉዳይ ላይ ሲሆን አያሽለኝም እዛ ጋር ሆኜ ልሰራ ነበር ግን የግሪያንደርን የከተብም ድምጽ እየተሰማ ግን የኔ ድምጽ መስራት ስለማይችል ማለት ነው እንጂ ፌስለስ የሆነ ቪዲዮ ራሱ ለመስራት በጣም አስቤ ነበረ፣ በጣም ፈልጌ ነበረ። ምክንያት በሰዓቱ በጣም አናዳኝ ስለነበር ማለት ነው። እንደዛም ሆኖም ግን አሁንም ሄርሚ ቅድም ላወራው የነበረው ነገር እዚህ ጋር ልንገርሽና ትልቁ ስህተት አንቺ ጋር ነው ያለው። እነሱ ሰይጣኖች ናቸው። የሰይጣን ጋር እንደዚህ መዋሰብ ካስፈለገች የሰይጣን ምልክት አድርጊና እዚህ ጋር ከነሱ ጋር ግቢ። ካልሆነ ግን ኖ እኔ ፍቅር ነው የምፈልገው ፍቅር ነው ማምነው ካልሽ ግን እነዚህ ሰዎች ተያቸውና የራስሽን መንገድ ጀምሪ። ማንንም አያስፈልግሽም በዚህ ሰዓት ላይ በቃ አለቀ። አንቺ ያር ማቹር ያር ቢዩቲፉል ሰው መምረጥ ካለብሽ አንቺ የመረጥሽውን ሰው እንደፈለገ አድርጎ አንቀባረው የሚያኖርሽ ሰው በጣም ብዙ አለ በዚህ ዓለም ላይ። ስለዚህ አበጋዝን ተይውና የራስሽ የምትይው ላይፍ ለመቀጠል ፈልጊ። ግን ማንም ብትሆንም ማንም ማለት ነው በዚህ ጉዳይ ላይ ፍቅር በራሷ ላይፍ ወይም ደግሞ በራሷ ህይወት ከመጣች ከዳጌ ጋር ከመጣች እኔ ሞዶ ላይፋቸውም ስለነበረ ከዚህ በፊት በጣም ብዙ የሰራነው ስራ ስላለ ሰርፕራይዝ አደርጋቸዋለሁ። የሆነ ሰዓት ላይ ቪዲዮውን ለቅቄ ማለት ነው ፎቶ ምናምን ነበር የተነሳ ነው የሆነ ደብረዘይት ሄደን ስንቀርጽ ውለን ምናምን ከዛ በኋላ አብረን እንደዚህ ጊዜ ያሳለፍንበት ጊዜ አለ። እሱን ነገር አሳያቸዋለሁ። ግን አሁን ያለችበትን ነገር ግን ልክ አይደለም በምልበት ሰዓት ልክ ካልሆነ ግዴታ በቃ ልክ አይደለም ማለት አለብን። እኔ ሄርሜን ወዳታለሁ ግን እንደዚህ በማረጓ ግን ልክ አይደለም ብዬ በምቃወምበት ሰዓት ማንም የሄርሜላ ተቃዋሚ መጥቶ እንዲቃወመኝ አልፈልግም። ልክ እንደዛ የፍቅርም እንደዛው የሩታም እንደዛው ማለት ነው። ስለዚህ በዚህ ሰዓት ሄርሚ የፍቅር ጥግ አሳይተሽናል የኔ ውድ። መጨረሻ በመጨረሻ የፍቅር አምላክ የፍቅርሽን ካሳ ይክስሻል ለማለት ወዳለው ከእናንተ ጋር ቆየውን ኪራ ወንድማችሁ ነኝ። አሻም ስቲል ነው ከኔ ጋር ቆይታችሁ ሳብስክራይብ ያላረጋችሁ ሰዎች ካላችሁ ሳብስክራይብ አድርጉ። ቅርብ ነው፣ ምንም ከእናንተ ጋር የሚጎድል ነገር የለም እና ብዙዎቹ እያያችሁ ሳብስክራይብ እንደማታደርጉ አውቃለሁና ሳብስክራይብ አድርጉ። ከዛ ባለፈ ደግሞ ላይክ በማድረግ ቪዲዮን ያልጀመራችሁ ላይክ አድርጉ። በመጨረሻ ሀሳብ አስተያየቴን ከሰማችሁ በኋላ ደግሞ ኮሜንት ለመጻፍ ምንም ይሁን ምንም ቅራኔም ካላችሁ በስነ ስርዓት ጥያቄ ጠይቁኝ፣ መልስ ለመመለስ እኔ ዝግጁ ነኝ ለማለት ወዳለሁ። ከእናንተ ጋር የቆየውን ኪራ ነኝ። ወዳችኋለሁ። አሻም